አገር ፕሮጀክት ናት። አገር ፕሮጀክት ናት ማለት አቅደህ አስበህ አቅም ፈጥረህ አመራር ሰጥተህ የምትሰራት ናት። ይሄን ደግሞ በጥቂቱ አንድ ህዝብ አንድ እምነት ወይ አንድ አካባቢ ሊሰራው የሚችል አይደለም። አገር ሁላችን እንደያቅማችን አዋተን ዕውቀትም ጉልበትም አዋተን የምንሰራው ነው። አገር ድህነትን በነቢብ አይደለም የምናሸንፈው ወይም በሆነ መፈክር አይደለም የምናሸንፈው። ኢትዮጵያውያን ህብራዊም ናቸው አንድም ናቸው ብለን ከመቀበል ነው። ይሄን መቀበል አለብን። ይሄንን የምንቀበለው ስለሚጠቅመን እንዳይመስልህ እውነት ስለሆነ ነው። በቃ ይሄ እውነት ነው። እውነት ነው። ወዲያና ወዲህ የማንልበት እውነት ነው። የኢትዮጵያን ህብረ ብሔራዊ አንድነት ኢትዮጵያውያን ህብር ናቸው። የጾታ ህብር አላቸው። የሃይማኖት ህብር አላቸው። የባህል ወይም የቋንቋ ህብር አላቸው። የእድሜ ህብር አላቸው። በጾታ ወንድና ሴቶች ናቸው። በሃይማኖት ሙስሊሞች አሉ፣ ክርስቲያኖች አሉ። በክርስቲያኖች ውስጥ የተለያዩ አሉ፣ በሙስሊሞች ውስጥም የተለያዩ ሊኖሩ ይችላሉ። ሌላም እምነት የሚከተሉ አሉ። ይሄ ህብር በባህል በቋንቋ ከ80 በላይ የተለያየ ባህል፣ የተለያየ ቋንቋ፣ የተለያየ ማንነት ያላቸው ብሔሮች ብሔረሰቦች አሉ። በእድሜ ህጻናት አሉ፣ አዳጊዎች አሉ፣ ወጣቶች አሉ፣ ጎልማሶች አሉ፣ አረጋውያን አሉ። ስለዚህ የነዚህ ህብር ናቸው። አንድ ወጥ የሆነ እንደ ኮካኮላ ጠርሙስ የተመረቱ አይደሉም። ግን እነዚህ ህዝቦች ደግሞ እንደ ቡሄ ዳቦ ቁጭ 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 ያሉ ደግሞ አይደሉም። እንደዛ አይደሉም። የሚያስተሳሰራቸው ደግሞ ብዙ ነገር አለ። ለምሳሌ አንዱ ቋንቋ ውስጥ ሌላ አለ። ለምሳሌ የአማርኛን ውሰድ። አሁን የምንጠቀምበትን የስራ ቋንቋ ብትወስድ እንኳ አማርኛ በመነሻው ሴማዊ ቋንቋ ነው። በቃላት ምስረታውና በቃላት ሀብቱ ግን በጣም ብዙ የኩሽ እና የናይሎቲክ ቃላት ግን ውስጧል። ይሄ ህብራዊ ነው። በአንድ በኩል አንድ ቋንቋ ነው ደግሞ በሌላ በኩል በዛ መጽሐፌ ላይ እንደጻፍኩት ለምሳሌ የአክሱም ስልጣኔ ውስጥ በጣም ብዙ ህዝቦች ነበሩ። የሮሃ ስልጣኔ ውስጥ የጎንደር ስልጣኔን፣ የሸዋ ስልጣኔን፣ የጅማ ስልጣኔን ወደታች ብትሄድ የከፋን፣ የዳውሮን ስልጣኔ፣ የሃዲያን፣ የጉራጌን፣ የሐረሪን ወደ ላይ ብትሄድ ማነው የአፋርን ወደ ምስራቅ ስትሄድ የሶማሌ እነዚህን ሁሉ ህዝቦች ስልጣኔ ውስጥ ብትሄድ የሌላ ህዝብ አስተዋጽኦ የሌለበት የለም። የሌላ ህዝብ አስተዋጽኦ አለበት። ከአንዱ ቦታ ወደ ሌላ ቦታ ቢያንስ በሶስቱ ምክንያቶች ያልሄደ ህዝብ የለም። አንዱ በሃይማኖት ምክንያት ሃይማኖቶች እስልምናም ክርስትናም ከአንዱ ቦታ ወደ ሌላ ቦታ መሄድን ወይም መምጣትን ያበረታታሉ። በተሳላሚነት፣ በተማሪነት፣ በአስተማሪነት በተለያየ ምክንያት። ሁለተኛ በንግድ ምክንያት የሲራራ መስመሮቻችን ከምዕራብ ተነስተው ምስራቅ፣ ከምስራቅ ተነስተው ምዕራብ፣ ከደቡብ ተነስተው ሰሜን፣ ከሰሜን ተነስተው ደቡብ እንዲሁም በመሃሉ ሲሄዱና ሲመጡ ነው የዋሉት። በዚህ ምክንያት የባህል የሸቀጥ ልውውጦች ነበሩ። ከዛ ሶስተኛው ደግሞ በተለያዩ የተፈጥሮ ምክንያቶች ወረርሽኝ ሲነሳ ከወረርሽኙ ቦታ አንድ ህዝብ ተነስቶ ሌላ ቦታ ይሄዳል። ወይም የመሬት መንቀጥቀጥ እንዳሁኑ የሆነ ነገር ሲፈጠር እንደዚሁ ተነስቶ ይሄዳል። ወይም እዛ አካባቢ ተፈጥሮ ጦርነት ቢነሳ ትቶ ይሄዳል። ስለዚህ አንድነታችን ህብረ ብሔራዊነታችንን ሳይጠቀልለው፣ ህብረ ብሔራዊነታችን አንድነታችንን ሳይከፋፍለው፣ አንድነቱ የመተሳሰሪያ ጠንካራ አቅም ሆኖ ህብራዊነቱ ልዩ ልዩ ሆነን እንደ ጥለት የመዋቢያ ወይም የተለያየ ጸጋ ባለቤት የመሆኛ ጌጥ ሆኖ የኖርንበት ነው። ለዚህ እውቅና መስጠት ነው። ንዑስ ማንነቶች የመጋጫ የመፋጫ የመጣያ ሳይሆኑ የመታያ የጌጥ እንዲሆኑ እድል የመስጠት አንድነታችን ደግሞ በትስስር በአብሮነት በጋራ እሴቶችና በህገ መንግስታዊ ስርዓት መሰረት እንዲከበር የማድረግን ስራ ደግሞ መስራት አለብን።